ሰላም እንዴት ናችሁ? ክቡራን የቻናላችን ቤተሰቦች ይህ ቴክ ኤንድ ቢዝነስ የዩቲዩብ ቻናል ነው። እንኳን ወደ ቻናላችን በደህና መጣችሁ ለማለት እንወዳለን። በዛሬው ዝግጅታችን እንግዲህ የምናቀርብላችሁ እጅግ አዋጪ ስለሆነውና እናንተም እየጠየቃችሁን ስለሚገኙ የሸቀጣሸቀጥ ቢዝነስ ወይንም የሱቅ ስራ ይሆናል ማለት ነው። ክቡራን የቻናላችን ቤተሰቦች በዚህ ዝግጅታችን ይህን ስራ ለመጀመር የሚያስፈልጉን ነገሮችን፣ ለመነሻ የሚያስፈልጉንን የካፒታል መጠን ወይም ደግሞ የገንዘብ መጠን፣ የገቢና ወጪ እንዲሁም ትርፍ ከዛም ባለፈ ደግሞ ስራውን የት ቦታ ብንሰራው ሊያዋጣን እንደሚችልና ቢዝነሱን ለማስቀጠል የሚያጋጥሙን ተግዳሮቶች በዝርዝር የምናቀርብላችሁ ይሆናል። ክቡራን የቻናላችን ቤተሰቦች ታላላ እንደነዚህ ጠቃሚና ቢዝነስ ነክ የሆኑ መረጃዎቻችን ደርሷችሁ ቻናላችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ለማለት እንወዳለን። እንዲሁም ልትጀምሯቸው የፈለጋችኋቸው የቢዝነስ ሀሳቦች ካሉም የኮሜንት መስጫ ላይ ብታስቀምጡልን ከመነሻ ገንዘቡ እስከ ማስፋፊያው ከጥቅሙ እስከ ተግዳሮቱ ወይም ደግሞ እስካሉት ቻሌንጆች እንዲሁም ከደንበኝነቱ እስከ ተፎካካሪው በማጥናት ወደ እናንተ የምናቀርብላችሁ ይሆናል። ታዲያ ክቡራን የቻናላችን ቤተሰቦች ይህንን ቪዲዮ እስከ መጨረሻው የምታዩት እነዚህ ሁለት ጥያቄዎች እናንተ ጋር ካሉ ነው የሚሆነው ማለት ነው። ማለትም የመጀመሪያው ጥያቄ ምን ልስራ የሚለው የእናንተ ውስጣዊ ጥያቄ ከሆነና እንዴት ልስራው የሚለው ደግሞ ተጨማሪ ጥያቄ ከሌለ በስተቀር ምንም ብና ጊዜያችን ከማቃጠል ባለፈ ወደ ስራ መግባት አንችልም ማለት ነው። ስለዚህ እነዚህ ጥያቄዎች ካሉ ውስጣችን ላይ ወይም ነው ምን ልስራ የሚለው እጅግ ሰፊ የሆነ በሁለት ቃል የሚገለጽ ግን ይሄን ስራ ያንን አትስራ የሚባል በቀላሉ ሳይሆን እንደነዚህ አይነት ቪዲዮዎችን በመመልከት ልንመልሳቸው የምንችለው ጥያቄ ውስጣችን ላይ መኖር ወይም ማደር አለበት ማለት ነው። ሁለተኛ ደግሞ እንዴት ልስራ የሚለው ነው። እንግዲህ ምን ልስራ የሚል ጥያቄ ውስጣችን ካለ ስራው እንዴት ልስራው የሚለው ደግሞ ሌላኛው ጥያቄ ነው ማለት ነው። ስለዚህ ምን ልስራ የሚለውን ዛሬ የምናቀርብላችሁ አንዱ የቢዝነስ አይዲያ ይሆናል። እንዴት እንስራው የሚለውን ደግሞ አያይዘንም የምናቀርብላችሁ ይሆናል ማለት ነው። ስለዚህ በዛሬው ዝግጅታችን መግቢያችን ላይ ለመግለጽ እንደሞከርነው ለዛሬው እንግዲህ የምንጀምረው የሸቀጣ ሸቀጥ ቢዝነስ ወይም ደግሞ የሱቅ ስራ ይሆናል ማለት ነው። ስለዚህ ይህን ሱቅ ስራ ለመጀመር በመጀመሪያ የሚያስፈልጉ ነገሮች ምንድናቸው የሚለውን እንግዲህ እንደነገርኳችሁ በቀጣይ የገንዘብ መጠኑን የሚያስፈልጉ ማቴሪያሎችን መነሻ ካፒታል ገንዘቦችን የምናይ ይሆናል። ግን በመጀመሪያ እንዳልኳችሁ የሸቀጣ ሸቀጥ ስራ በመጀመሪያ የሚያስፈልገን ነገር ሰው ያስፈልገናል ማለት ነው። ይህንን ስራ ለመስራት አትሊስት ወይኛ መገኘት አለብን። ካልሆነ ደግሞ በቋሚነት ሊሰራልን የሚችል አንድ ሰው ያስፈልጋል። ቢቻል ከአንድና ከዛ በላይ የሆነ ሰው ያስፈልገናል ማለት ነው። ምክንያቱም ደንበኞች ሲመጡ ሊያስተናግድልን የሚችል ሰው ከሌለ ይህንን ስራ በቀላሉ ከሌላ ስራ ጋር ደርበልን ስራው የምንችለው ስራ ስላልሆነ በቋሚነት ደንበኞቻችን ይዞ የሚያስተናግድልን አለያም ራሳችን ካለ ደግሞ ሌላ ሰው መቅጠር ወይም ደግሞ ቤተሰብ ማስገባት ይኖርብናል ማለት ነው። ሶ ይሄኛው የሸቀጣ ሸቀጥ ስራ በመጀመሪያ የሚያስፈልገን ነገር ቢኖር ከሌሎችም ስራ ላይ የሚያደርገው ነገር በቋሚነት 24 ሰዓት እንኳን ባይሆን ከጧቱ 12 ሰዓት እስከ ማታ 4 ሰዓት ድረስ ሊሰራልን የሚችል ሰው ያስፈልገናል ማለት ነው። ሶ እነዚህ ሰዎች ካሉ ቀጣዩን ደግሞ ማየት እንችላለን ማለት ነው። በሁለተኛ ደረጃ የምናየው የመነሻ ካፒታል ምን ያክል ገንዘብ ያስፈልገናል የሚለውን ደግሞ እንግዲህ ይህን ስራ ለመጀመር የሚያስፈልገን የገንዘብ መጠን በሶስት እንከፍላቸዋለን ማለት ነው። እንግዲህ በሶስት እንከፍላቸው የመጀመሪያው ለአንድ ጊዜ የመነሻ የሚያስፈልገን ወይ ደግሞ በአንድ ጊዜ ለመነሻ የምንገዛቸው ማቴሪያሎችን የምንገዛበት ወይ ደግሞ የምንሸምትበት ይሆናል ማለት ነው። ለምሳሌ መደርደሪያ ሊሆን ይችላል። የተለያዩ ወጪዎችን ለአንድ ጊዜ ብቻ ገዝተናቸው ከዚህ በኋላ የማይጠይቁን እነሱን ከበር የምናደርግበት የመነሻ ገንዘብ ያስፈልገናል ማለት ነው። ሁለተኛው መንዝሊ ኤክስፔንሶች አሉ፣ ወርሃዊ ወጪዎች አሉ። ለምሳሌ የቤት ኪራይ ሊሆን ይችላል፣ የሰራተኛ ደሞዝ ሊሆን ይችላል። እነዚህ ስራ በሰራን ቁጥር ወይ ደግሞ ገንዘብ ጀነሬት እያደረግን ግን ልንከፍላቸው የምንችላቸው ወጪዎች ናቸው። ግን እንደ መነሻ ለመጀመሪያ ጊዜ ስራውን ሰርተን ገንዘብ እስከምናገኝ ለዚህ የምንከፍለው ለአንድ ወር የምንከፍለው የመነሻ ገንዘብ ስለሚያስፈልገን ሁለተኛው የገንዘብ ወይ ደግሞ የመነሻ ገንዘብ ይጠይቀናል ማለት ነው። ሶስተኛ ደግሞ የምናየው ምንድነው የመነሻ የሚሆኑ ሸቀጦችን የምንገዛበት ወይ ደግሞ የምናቀርብበት ወጪዎች ናቸው። እነዚህ ወጪዎች እንግዲህ ምንድናቸው? ሸቀጣ ሸቀጥ ውስጥ ስራ ስንጀምር ወይ ስራ ስንገባ ልናሟላቸው የሚገባ ከስተመሮቻችን ኦር ደንበኞቻችን መጥተው ሊገዙን የሚችሏቸው ሸቀጦችን የምናስገባበት ወጪዎች ናቸው። ስለዚህ የመጀመሪያው ወጪ ምናየን የቋሚ ዕቃ መግዛዎች ሊሆን ይችላሉ፣ ፍሪ ሊሆን ይችላል፣ መደርደሪያ ሊሆን ይችላል፣ የምንገዛበት ይሆናል። ሁለተኛው ወርሃዊ ወጪዎቻችን ከበር የምናደርግበት ወይ ደግሞ ለመነሻ የአንድ ወር የሁለት ወር መጠባበቂያ የምንይዝበት ሲሆን
ሶስተኛው ደግሞ እነዚህ አላቂ ወይም ደግሞ ለከስተመሮቻችን ልናቀርባቸው የምንችላቸውን ሸቀጦች የምንገዛበት ይሆናል ማለት ነው። ስለዚህ በመጀመሪያ የምናየው እንግዲህ ምንድነው ክቡራን የቻናላችን ቤተሰቦች ይሄ የአንድ ጊዜ ብቻ የሚያስፈልገን ወጪዎች ምንድናቸው የሚለውን እንይ። የመጀመሪያው የመደርደሪያ ወይ ደግሞ የሼልፍ ወጪ ይሆናል ማለት ነው። እንግዲህ የሼልፍ ወጪ ግምታዊ ዋጋውን ከመናገራችን በፊት የተለያዩ ደረጃ ያላቸው ሼልፎች አሉ። በመጀመሪያው ቀለል አድርገን በራሳችን ወይ ደግሞ ሰፈራችን ውስጥ ልንጀምረው የምንችለው የሸቀጣ ሸቀጥ ቢዝነስ ከሆነ በቀላሉ ጣውላዎች ቤት በመሄድ ቋሚዎችን እና ቢያንስ የምንከራያት 3x3 ብትሆን የሱቋ ስፋት አንድ 4 ቋሚዎችን 12 ጣውላዎችን እና እንዲሁም ደግሞ እነዚህ ከማገር የሚባሉትን ነገር ገዝተን የምንገዛበት የራሳችን አትሊስት 20 ሺህ ብር ሊጠይቀን ይችላል ማለት ነው። ስለዚህ አነስተኛ የሆነ የሱቅ የምንከፍት ከሆነ እሱን የምንጀምርበት ጣውላ መደርደሪያ ምናምን የምንገዛበት አትሊስት 20 ሺህ ብር ያስፈልገናል ማለት ነው። ከፍ ያለ ከሆነ ግን እንደ ብረት መደርደሪያ ሊሆን ይችላል ወይ ደግሞ ዘመናዊ ሼልፎች ከሆኑ እስከ 40 ሺህ ብር ሊያስጨርሱብን ወይም ደግሞ ሊጨርሱብን ይችላሉ ማለት ነው። በቀላሉ ስለሆነኛ ልንጀምር ያሰብነው ወይ ደግሞ በሰፈራችን ውስጥ ባለች አነስተኛ ሱቅ ስለሆነ መጀመሪያ ያሰብነው በትንሹ የሼልፍ ወይ ደግሞ የመደርደሪያ ወጪ 20 ሺህ ብር ብለን ይዘዋለን ማለት ነው። ሁለተኛውና የሱቅ ስንከፍት ሊያስፈልገን የሚችለው ነገር ቢኖር የፍሪጅ ነው ማለት ነው። እንግዲህ ፍሪጅ የተለያዩ እንደ ወተት የሆኑ ሊበላሹ የሚችሉ እቃዎችን ወይም ሸቀጦችን ልናስቀምጥበት የሚችል ቋሚ እቃ ነው ማለት ነው። ስለዚህ ይሄንን እቃ ለመግዛት አትሊስት ለዝቅተኛ የሆነ ወይም ደግሞ ዝቅተኛ የሆነች ፍሪጅ ለመግዛት አሁን ባለው ነባራዊ ዋጋ እስከ 30 ሺህ ብር እናገኛለን ማለት ነው። ነገር ግን ከፍ ያለና ትልልቅ እቃዎችን አትክልቶችን ሊይዝልን የሚችል ፍሪጅ ካስፈለገን ደግሞ እስከ 50 ሺህ ብር ድረስ ሊያስፈልገን ይችላል ማለት ነው። ስለዚህ እንደምታዩት ለዝቅተኛ የሚሆንና ለመካከለኛ ሸቀጥ ስራ የሚሆንን ዋጋ እያስቀመጥንላችሁ እንገኛለን ማለት ነው። ስለዚህ እንዳልኳችሁ የመጀመሪያው የሼልፍ ዋጋ እስከ 20 ሺህ ብር አስቀምጠናል። የፍሪጅ ዋጋ ደግሞ እስከ 30 ሺህ ብር ድረስ አስቀምጠናል ማለት ነው። በሶስተኛ ደረጃ የሚያስፈልጋችሁ መነሻ እቃ ደግሞ ቢኖር እጅግ በጣም ቀላል ነው። አለመጠቀም ወይ ደግሞ አለመግዛት ትችላላችሁ። ግን ሱቃችሁ መድመቅ ስላለበት ሞቅ ማለት ስላለበት በጣም በትንሹ እስከ 2000 ብር ድረስ አነስተኛ ስፒከር ወይም ደግሞ የድምጽ ማጉያ ዘፈን የምናጫውትበት አትሊስት ከ2000 ብር ድረስ ሊያስፈልገን ይችላል ማለት ነው። ነገር ግን ከፍ ያለ ደግሞ ለመካከለኛ የሆነ በጣም ግዙፍ የሆነ ሱቅ ካለን እስከ 10000 ብር ድረስ ጂፓስ ገዝተን መጠቀም እንችላለን ማለት ነው። ለኛ ለአነስተኛ የሚሆን እስከ 2000 ብር ድረስ ጂፓስ ገዝተን ማስቀመጥ አለብን ማለት ነው። ስለዚህ አንዱ እና ሶስተኛው እንደ መነሻ ልንገዛው የምንችለው እቃ ቢኖር እሱ ነው ማለት ነው። አራተኛውና አሁንም እጅግ በጣም ቀላል የሆነ ነገር ነው። ቤታችንን የምናስውበት ወይ ደግሞ የምናሳምርበት ወጪ ነው የሚሆነው። ይሄ እንግዲህ እንደነገርኳችሁ አዲስ ፒኤስ3 ሲሆን አንዳንድ ነገሮችን ማስተካከል፣ ስቲከሮችን መለጣጠፍ፣ ባነሮችን ማሰራት ሊኖርብን ስለሚችል አሁንም ይሄ የቅንጦት ነው ማለት እንችላለን። ነገር ግን አትሊስት በ2000 ብር ድረስ ልናሳምር እንችላለን ለአነስተኛ ሱቅ ማለት ነው። ለመካከለኛ ሱቅ እንግዲህ እንደየአቅማችን ከ10 ሺህም 20 ሺህም 30 ሺህም ሊፈጅብን ይችላል ማለት ነው። ለአነስተኛ ሱቅ ግን እስከ 2000 ብር ድረስ ይጠይቀናል ማለት ነው። እንግዲህ ክቡራን ቻናላችን ቤተሰቦች እስካሁን ስናነሳቸው የነበሩት በሙሉ እንግዲህ በጣም ወሳኝ የሚባሉትና ሱቃችንን ለመጀመር የሚያስፈልጉን ማቴሪያሎች ናቸው ማለት ነው። እነዚህ ፍሪጅ፣ ሼልፍ እና የሚመሳሰሉት። በቀጣይ ደግሞ የምናያቸው ምንድነው በየወሩ የምናወጣቸው ወጪዎችን የምናየውናል ማለት ነው። እንግዲህ በየወሩ የምናወጣቸው ወጪዎች 1 2 3 የሚባሉ ናቸው። ለምሳሌ የሰራተኛ ደሞዝ ሊሆን ይችላል፣ የቤት ኪራይ ሊሆን ይችላል፣ የመብራትና የውሃ ሊሆን ይችላል ማለት ነው። ስለዚህ በመጀመሪያ ልናወጣ የምንችለው እንግዲህ የቤት ኪራይ ነው የሚሆነው። ብዙ ጊዜ እንደዚህ አይነት ስራዎችን ስንሰራ በጣም አስቸጋሪው ነገር የቤት ኪራይ ወጪ ነው የሚሆነው። እንግዲህ እነዚህ ኢኮሜርስ ፕላትፎርሞች እየመጡ ነው። በኦንላይን መሸጥ እንችላለን። ለአሁኑ ግን አሁን ባለው አሲዝ በሰፈር ወይ ደግሞ ባለንበት አካባቢ ላይ ተከራይተን መስራት ስለሆነ እያሰብን ያለን ነው። አሁን ያለው የቤት ኪራይ ዋጋ ምን ያክል ነው የሚለውን በእኔ አሁን መግለጽ ከባድ ነው የሚሆነው። በጣም ዝቅተኛ አለ፣ በጣም ከፍተኛ አለ። በተለይ አዲስ አበባ ላይ እጅግ ውድ ሊሆን ይችላል ማለት ነው። ስለዚህ ከ10 ሺህ እስከ ለዝቅተኛ የሆነ ሱቅ እስከ 10 ሺህ፣ ለመካከለኛ ደግሞ እስከ 30 ሺህ እና ከዛ በላይ ድረስ የቤት ኪራይ እናገኛለን ማለት ነው። ስለዚህ የመጀመሪያ ወር አትሊስት የቤት ኪራይ ወጪ
10,000 ቢሆን ለ3 ወር 30,000 መነሻ ወይም ደግሞ መጠባበቂያ ያስፈልገናል ማለት ነው። ምክንያቱም እስከ 3 ወር ድረስ ገንዘብ ላናመጣ ወይ ደግሞ ብዙ ላናተርፍ ስለምንችል እሱን ከበር የምናደርግበት አትሊስት 30,000 ብር የቤት ኪራይ ሊኖረን ይገባል ማለት ነው። ሁለተኛው ወጪ ያልኳችሁ ቅድም መግቢያችን ላይ ለመግለጽ እንደሞከርኩት ሊሰሩልን የሚችሉ ሰዎች እኛ ካልሆን እኛ ተጨማሪ ስራ ካለን ወይ ደግሞ አጋዥ የምንፈልግ ከሆነ ቁጭ ብሎ ሊሰራልን የሚችል ደሞዝተኛ ያስፈልገናል ማለት ነው። ስለዚህ አሁን ባለው ነባራዊ ሁኔታ አትሊስት ከ5,000 በላይ መሆን ያለበት ተቀጣሪ ሰው ማለት ነው። አትሊስት በ7,000 ብር ልንቀጥር እንችላለን ሰው ማለት ነው። ስለዚህ የወርሃዊ የሰራተኛ ደሞዝ 7,000 ብር ብለን ልንይዘው እንችላለን። ሌላው ደግሞ ሶስተኛ ላይ እንግዲህ የመብራት የውሃ እና ሌሎች ሊቆጥሩብን የሚችሉ እንዲሁም ስራዎችን ልናስኬድባቸው የምንችላቸው አስፈላጊ ወጪዎች አሉ። እነሱን አትሊስት 2,000 ብር ብለን ልንይዛቸው እንችላለን ማለት ነው። ስለዚህ የሰራተኛ ደሞዝ ወጪ አለ፣ የቤት ኪራይ ወጪ አለ። ሶስተኛው ደግሞ አሁን የነገርኳችሁ እነዚህ ጥቃቅን የመብራት የውሃ ወጪዎች ይኖራሉ ማለት ነው። ስለዚህ ወርሃዊ ወጪዎቻችን ይህን ይመስላሉ ማለት ነው። ቅድም እንደነገርኳችሁ አሁን ደግሞ የምናየው ሶስተኛ ላይ ያለው የሸቀጥ ወጪ ነው የሚሆነው። ሸቀጥ ወጪ ማለት ስራው ማስጀመሪያ ደንበኞቻችን እዚህ ሱቅ ብለው መጥተው ሊገዙት የሚችሉት ነገሮችን ማቅረብ ስላለብን ሸቀጦች ባበዛን ቁጥር ደንበኞቻችን በዛው ልክ ይበዛሉ። እውነት ለመናገር አሁን በዚህ ዘርፍ ላይ የተሰማሩ ሰዎች እንደሚሉት ከሆነ የደንበኛ ችግር ሳይሆን የአቅርቦት ችግር ነው በጣም የሚያስቸግራቸው። ምክንያቱም ደንበኞች ሰው ሳይበላም ሳይገዛም አያድርም። ምክንያቱም ኦልሬዲ አብዛኞቹ አስቤዛዎች ናቸው፣ ሊበሉ ሊጠጡ በየቀኑ ሊያልቁ የሚችሉ ፍጆታዎች ስለሆኑ ገዢ አይጠፋም። ግን አቅርቦት ወሳኝ ስለሆነ ውድድር ስላለ በብዛት ይዞ በቅናሽ መሸጥም ስላለብን የሸቀጥ ወጪ ምን ያክል ያስፈልገናል የሚለውን ደግሞ እንግዲህ አነስተኛ የሆነ የሸቀጥ ማቅረቢያ ወጪ በ150,000 ብር ድረስ እቃዎችን ማቅረብ እንችላለን። እንግዲህ 150,000 ሲባል ብዙ ሰዎች አያምኑም። በዚህ 150,000 ሱቃችን ሙሉ ሊሆን አይችልም የሚል ነገር አለ። እንግዲህ የሚገርማችሁ ነገር ከ50,000 ጀምሮ ሊጀመር ይችላል። ነገር ግን ዘና ያለ ብዙም ማያጨናንቅ ሱቅ ለመክፈት 150,000 ብር ያስፈልገናል ማለት ነው። እነዚህ የጣሳ ነገሮችን ቀነስ አድርገን ሌሎች አስፈላጊ የሆኑ ጥቃቅን ወይ ደግሞ በጣም ብዙ ነገሮች አሉ መጥራት ማልችላቸው እነሱን የምናቀርብበት በ150,000 በተጨባጭ ሰዎች የጀመሩበት ሀሳብ ነው ማቀርብላችሁ። ስለዚህ ሸቀጡን ልናስጀምርበት የምንችለው 150,000 ብር ድረስ ያስፈልገናል ማለት ነው። ሶም በ150,000 ብር ሸቀጣችን ማስጀመር እንችላለን። እንግዲህ ወደ ድምር እንገባለን ማለት ነው። መጀመሪያ የመነሻ እቃዎች ያልናቸው አሉ። እነሱም አንዱ የመደርደሪያ 20,000 ብር አለ፣ የፍሪጅ 30,000 ብር አለ። እንዲሁም ደግሞ የአነስተኛ ቤት ማሳመሪያ ወጪዎችና የጂፓስ መግዣ 4,000 ብር ብለናል። ቶታሊ 50,000 ብር ለአንድ ጊዜ ለምንገዛቸው እቃዎች እናወጣለን ማለት ነው። ሁለተኛ ወርሃዊ ወጪዎቻችን አሉ። ወርሃዊ ወጪዎቻችን የምንላቸው ደግሞ የመጀመሪያው የቤት ኪራይ 30,000 ብር ብለናል። የ3 ወር ማለታችን ነው። እንግዲህ በወር 10,000 ብር ካወጣን የ3 ወር 30,000 ብር ያስፈልገናል። እንዲሁም ደግሞ ለአንድ ሰው የምንከፍለው 7,000 ብር ያስፈልገናል። 7,000 ብር ያስፈልገናል። የ7,000 ብር እንግዲህ ራሳችን ከበል ልናደርገው ራሳችን ልንሰራው እንችላለን ማለት ነው። ሶስተኛው ደግሞ ምንድነው የተለያዩ የመብራት ምናምን ወጪዎች ናቸው። ቶታሊ 30 ወደ 49,000 ብር ይጨርስብናል ማለት ነው። ስለዚህ 49,000 ብር ለወርሃዊ ወጪዎቻችን የምናወጣቸው ናቸው ማለት ነው። ሶስተኛው የሸቀጦችን የምናቀርብበት ዋጋ ወደ 150,000 ብር አድርገናል። እንግዲህ ቶታሊ ይህን ያክል መነሻ አለን የሚለውን ደምረን የምናመጣው ይሆናል። በቀጣይ ደግሞ የምናየው ትርፍና ኪሳራችን ምንድን ነው የሚለውን እናያለን። እንግዲህ እነዚህን ወጪዎች ከመጣን በኋላ ትርፍና ኪሳራችን ምን ያክል ነው የሚለውን ከማየታችን በፊት ቶታሊ ለመነሻ የሚያስፈልገን የካፒታል ደግሞ ኢኒሻል ካፒታል ወይም የመነሻ ገንዘብ መጠን ምን ያክል ነው የሚለውን ደምረን ማለት ነው። ስለዚህ የመጀመሪያ ወጫችን የእቃዎች መግዣ ወጪ ወደ 54,000 ብር ሆኖልናል። ፕላስ ደግሞ ወርሃዊ ወጪዎቻችን እንደ መጠባበቂያ ጭምር የያዝናቸው ወደ 49,000 ብር ይጠይቀናል። በሶስተኛ ደግሞ 150,000 ብር ደግሞ የሸቀጥ መግዣ ወጪዎቻችን አሉ ማለት ነው። ቶታሊ ሲደመር 253,000 ብር የመነሻ ወጪ ይጠይቀናል። አንድ አነስተኛ ሱቅ ለመክፈት እስከ 253,000 ብር ይጠይቀናል ማለት ነው። ስለዚህ አነስተኛ ሱቅ ሲባል ደና ገበያ ያለው በቀን ብዙ ገንዘብ ጀነሬት ማድረግ የሚችል ግን በጣም ትልቅ የማይባል ሱቅ ለመጀመር እስከ 253,000 ብር ያስጀምረናል ወይ ደግሞ በሱ መነሳት እንችላለን ማለት ነው። ቁርአን ቻናላችን ቤተሰቦች በቀጣይ የምናየው ደግሞ ወርሃዊ ትርፋችን ምን ያክል ነው የሚለውን ነው ማለት ነው። እንግዲህ እስካሁን እንዳየኑ ከሆነ ወርሃዊ ወጪዎቻችን አውቀናል። ስለዚህ ወርሃዊ ትርፋችን ምን ያክል ነው የሚለውን እናያለን ማለት ነው። ስለዚህ ወርሃዊ ትርፋችን የምንለው በወር ውስጥ
የሸጥነው ወይ ደግሞ ጠቅላላ ሽያጭ ገቢያችን ሲቀነስ በወር ውስጥ ካወጣነው ወጪ ተቀንሶ የምናገኘው ትርፋችን ነው ማለት እንችላለን ማለት ነው። ስለዚህ ወርሃዊ ሽያጮቻችን ስንል በየቀኑ የምንሸጣቸው ለከስተመሮቻችን አቅርበን የሸጥናቸው ሽያጮች አሉ። እንዲሁም ደግሞ በወር ውስጥ ለቤት ኪራይና ለተለያዩ ወጪዎች የምንከፍላቸው ወጪዎች አሉ ማለት ነው። ስለዚህ እነዚህ ተቀናንሰው የምናገኘው ትርፍ አገኘን እንለዋለን ማለት ነው። ስለዚህ ትርፋችን በብዙ ነገሮች ይወሰናል። አንደኛው ወጫችን በመቀነስ ያልተገቡ ወጪዎችን ባበዛን ቁጥር ለኪሳራ የምንዳረግበት አጋጣሚ ይኖራል ማለት ነው። ሁለተኛ ደግሞ ሽያጫችን በመጨመር እጅግ ወሳኙ ነገር ሸቀጣሸቀጥ ስራ ላይ በጣም ወሳኙ ነገር የቀን ውስጥ የምናገኘው ሽያጭ ነው። እንግዲህ ትርፋችን ከፍም ሆነ ዝቅ ሊያደርግልን የሚችለው ማለት ነው። ለምሳሌ በቀን ውስጥ የሸጥነው እቃ የ10 ሺህ ብር እቃ ከሸጥን እና በሌላ ጊዜ ደግሞ የ20 ሺህ ብር እቃ ከሸጥን በ10 ሺህ ብር ስንሸጥና በ20 ሺህ ብር ስንሸጥ የምናገኘው ትርፍ ወይም ደግሞ ገቢ ይለያያል ማለት ነው። በ20 ሺህ ሸጥነው በጣም ሰፊና ብዙ ሊሆን ስለሚችል ማለት ነው። ስለዚህ ወርሃዊ ትርፋችን ከፍ ለማድረግ አንደኛ ደንበኛ አያያዝ ማወቅ አለብን፣ መጨረሻ ላይ የምናየው ይሆናል። ሁለተኛ ደግሞ በቀን ውስጥ በጣም ብዙ መሸጥ አለብን። የምንሸጥበት አካባቢ ደግሞ ሰዎች የሚኖሩበትና ብዙ ደንበኞች ያሉበት መሆኑን መዘንጋት የለብንም። ቀጣይት ጋር መስራት አለብን የሚለው ስለምናይ አሁን በሸቀጣሸቀጥ ስራ ምን ያክል ትርፍ ይገኛል፣ ትርፉንስ እንዴት ነው የምንሰራው የሚለውን የምናየው ይሆናል ማለት ነው። ስለዚህ ሸቀጣሸቀጥ ውስጥ የምንሰራበት ትርፉን የምናገኝበት መንገድ እጅግ ቀላል ነው። ነገር ግን እዚህ ስራ ላይ ስንሰማራ በየቀኑ ክትትል ካላደረግንበት ላልተፈለገ ኪሳራ እንዲሁም ደግሞ ላልተፈለገ ቀውስ ውስጥ ሊያስገባን ስለሚችል ዴይሊ ክትትል ያስፈልገናል ማለት ነው። እንዴት ነው ስራውን የምንሰራው የሚለውን ለማየት ያክል በቀን ውስጥ ምን ያክል ሸጥን የሚለውን የግድ ማወቅ አለብን ማለት ነው። ለምሳሌ ያክል በቀን ውስጥ አሁን ለምሳሌ 10 ሺህ ብር እቃ ብንሸጥ ምን ይዘው ትርፍ ምን ያክል ነው? አንዲት እቃ ስንሸጥ ምን ያክል ፐርሰንት አትርፈን ነው የምንሸጠው የሚለውን የግድ ማወቅ አለብን ማለት ነው። ለምሳሌ ያክል እንደ ሸቀጣሸቀጥ ስራ አትሊስት 14% ይያዛል ተብሎ ይታሰባል ማለት ነው። አንድ ዘይት ገዝተን የምንሸጥበት ዋጋ 1000 ብር ከሆነ የገዛን ነው። ስለዚህ ቢያንስ 14% አትርፈን ልንሸጠው እንችላለን ማለት ነው። ስለዚህ ወይም ደግሞ ትናንሽ እቃዎች እስከ 50% የሚተረፍባቸው ነገሮች ሊኖሩ ይችላሉ። ያ ማለት ለምሳሌ እንቁላል 10 ብር ገዝተን 12 ብር የምንሸጠው ከሆነ ወደ 20% ትርፍ አተረፍንበት ማለት ነው። ስለዚህ በአማካኝ 15% እናተርፋለን ብለን ብናስብ 10,000 ብር በቀን ብንሸጥ እና በጣም ለዝቅተኛ ሱቅ እንግዲህ 10,000 ብር በቀላሉ አንድ ሰው ሊሸምተው የሚችለው ነገር ነው። ነገር ግን በትንሹ እንደው አልተሰራም ተብሎ 10,000 ብር ቢሸጥ 10,000 ሲባዛ 15% 1500 ብር ትርፍ እናገኛለን ማለት ነው። ስለዚህ 10,000 እቃ ከሸጥን በ15% ፕሮፊት ብናገኝ እንኳን ወደ 1500 ብር ዴይሊ ትርፍ እናገኛለን ማለት ነው። ስለዚህ ይሄን ከፍ አድርገን ወደ 20,000 ዴይሊ መሸጥ ብንችል ወደ 30,000 መሸጥ ብንችል ምን ያክል ሊሆን እንደሚችል አስበው። ስለዚህ 1500 ብር በቀን ማግኘት ከቻለን ሲባዛ በ30 ብታባዙት ያ ማለት ወደ 45,000 ብር ማለት ነው። ስለዚህ እንግዲህ በወር ውስጥ 45,000 ብር ማግኘት ከቻለን ቅድም እናወጣዋለን ያልነው ለሰራተኛ ደሞዝ ለምናምን ወጪ በወር የምናገኘው ለምሳሌ ለቤት ኪራይ 10,000 ብለናል፣ ለሰራተኛ 7,000 ብለናል፣ ለሆነ ለመብራት ለምናምን ወጪ 2,000 ብር ብለናል። ስለዚህ ያ ማለት 19,000 ብር እናወጣለን ማለት ነው። ስለዚህ 19,000 ሲቀነስ ወደ 45,000 ብር ማለት እንግዲህ ትርፉ ምን ያክል እንደሆነ እናንተ ቀንሱና አስቀምጡት። በዛ ልክ ደግሞ ምን ቀንሳቸው ለምሳሌ በራሳችን ከበር የምናደርገው ከሆነ የሰራተኛ ወጪ ምናናውጣ እንችላለን ማለት ነው። ስለዚህ እነዚህ ተደማምሮ አሪፍ የሆነ ትርፍ እናገኛለን። ግን እዚህ ጋር ልብ እንድትልኝ ፈልገው ነገር የመንግስት ወይም ደግሞ የኢንካም ታክስ ወይም የስራ ግብር እዚህ ውስጥ አልተካተተም። እነዚህ ግብሮች ወጪዎች ሊሆኑ ይችላሉ፣ ድንገተኛ ያልተጠበቁ ወጪዎች እንዳሉም ታሳቢ ማድረግ ይኖርባቸዋል ማለት ነው። ስለዚህ ትርፋችን ይሄን ያክል ከሆነ ሚኒመም በወር 20,000 ብር ድረስ ትርፍ ልናገኝበት የምንችለው ስራ ነው ማለት ነው። በቀጣይ ደግሞ የምናየው ይህን ስራ የት አካባቢ ደንብ ብንሰራው አዋጭ ነው የሚለውን ደግሞ እናያለን። ይህን ስራ መስራት ወይ ደግሞ መጀመር ስንፈልግ በመጀመሪያ የምንሰራበት ቦታ መምረጥ ይገባናል ማለት ነው። ምክንያቱም ሰዎች በብዛት የማይንቀሳቀሱበት ከሆነ ወይ ደግሞ በብዛት የማይኖርበት ቦታ ከሆነ ገዢ ስለማይኖር ሽያጫችንም በጣም አነስተኛ ስለሚሆን ለኪሳራ ልንዳረግ ስለምንችል የምንሰራበት ቦታ ሰዎች የሚንቀሳቀሱበት
የትራንስፖርት መዳረሻ አካባቢዎች ሰዎች ወደ ሰፈር ሲገቡ ሊያገኙን በሚችልበት ሁኔታዎች ላይ መሆኑን የምንሸጥበትን ቦታ ደግሞ ሱቁን የምንከራይበትን ቦታ መምረጥ ይጠበቅብናል ማለት ነው። ሁለተኛው ደግሞ ደንበኛ አያያዝ መቻል አለብን ማለት ነው። ስለዚህ ከስተመር እንዴት ነው ሃንድል ማድረግ የምንችለው? አንዳንድ የተለያየ የሰው ባህሪ ስለሆነ ወደኛ የሚመጣው እነዚህን ችግሮች እንዴት አድርገን መቋቋም እንችላለን? ዱቤዎች እንዴት ማድረግ እንችላለን? ምክንያቱም የዱቤ ችግሮች ሊሆኑ ስለሚችሉ እነዚህን ዱቤዎች እንዴት አድርገን ሃንድል ማድረግ እንችላለን የሚለውን ተጨማሪ እውቀቶች ያስፈልጉናል ማለት ነው። ስለዚህ እነዚህን በአሟላ መልኩ ይህን ስራ ከጀመራችሁት እጅግ አዋጪ የሆነ ትርፋማ ቢዝነስ ነው ማለት ነው። ግን በጣም ባልተጠና ዝም ብሎ ከጎን ከፍቶ ስለሰራ ብቻ ከፍተን የምንሰራው ስራ ከሆነ እጅግ አድካሚና ለውስብስብ ወይ ደግሞ ለሌላ ሳይኮሎጂካል ችግር ሊያጋልጠን ስለሚችል እጅግ የተጠና ቢዝነስ ከሆነ የምትሰሩት እጅግ የሚያዋጣ ስራ ነው ማለት ነው። ክቡራን የቻናላችን ቤተሰቦች ለዛሬው ስለ ሸቀጣሸቀጥና ወይም ደግሞ የሱቅ ስራ ቢዝነስ ይህን ይመስል ነበረ። ስለነበረን መልካም ቆይታ እያመሰገንን አደራ ማለት የምፈልገው ነገር ቢኖር ቻናላችን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እስከዚህ ድረስ ከመጨረሻው ሰዓት ድረስ የተከታተላችሁ እንደሆነ ማወቅ የምችለውም ኮሜንት ላይ አስቀምጡልኝ። ወይ ሀሪፍ ነው ወይ ደግሞ ሌላ ተጨማሪ መስተካከል ያለበት አስተያየት ካለም ኮሜንት መስጫው ላይ ብታስቀምጡልኝ ደስ ይለኛል። ለዛሬን የነበረን ቆይታ ይህን ይመስላል። ቻው ቻው።
ነው።